ሰላም እንዴት ናችሁ? ዛሬ ጸጉርሽ እንዲያድግና ከጸጉር መነቃቀል መገላገል ለምትፈልጊ ሴት ነው ይህን ቪዲዮ የሰራሁት። አንዳንድ ሰዎች የሮዝሜሪ ቅጠል ስታፈሉ አይቻለሁ። እኔ አታፍሉት፣ ሌላ አዘገጃጀት ላሳያችሁ ላችኋለሁ። ምክንያቱም ደግሞ ስታፈሉት ወሳኝ ንጥረ ነገሩን ልታጡት ትችላላችሁ። ሂደቱን ከማየታችን በፊት ትንሽ ስለ ሮዝሜሪ ቅጠል እናውራ። ብዙ ሰዎች ምግባቸው ላይ ይጠቀሙታል፣ አንዳንድ ሰዎች በሻይ መልክ ይጠጡታል። ለቆዳ በጣም ተመራጭ ስለሆነ አንዳንድ የመዋቢያ ምርት ውስጥ ይቀላቀሉታል። ፈጣን የጸጉር እድገት ስለሚያመጣም በዘይት መልክ ይዘጋጃል። በውስጡ ሮዝሜሪክ አሲድ ይዟል። ይህ ደግሞ በርካታ ጥቅሞች አሉት። እሱም በሌላ ቪዲዮ ይዤላችሁ እመጣለሁ። አሁን አዘገጃጀቱን እንይ። ረጅም ጸጉር ከፈለግሽ አንድ የሾርባ ማንኪያ ሮዝሜሪ ቅጠል ይኖረናል። ይህ ቅጠል የሚታወቀው ጸጉርን በፍጥነት በማሳደግ የቆዳ ቅላችን ውስጥ ዘልቆ በመግባት ፎሮፎርን ይከላከላል። ከዚህ በላይ ውጤት ለማግኘት ቁርንፉድ አንድ ሾርባ ማንኪያ እንጨምራለን። ቁርንፉድ የጸጉር ዘንጎችን ያጠነክራል፣ የጸጉር መርገፍንም ይቀንሳል፣ ወፍራም የጸጉር ዘለላም እንዲኖረን ይረዳል። ከምታፈሉት በውስጡ ያለውን አንታይኦክሲደንት ለማግኘት ውሃ ጨምረንበት ለግማሽ ቀን ያህል እንዘፈዝፈዋለን። በቀጣይ ቀን ያዘጋጀነውን በሌላ እቃ ላይ አጥለን እንጨምራለን። ከዛም ጸጉራችን ላይ የምንፈልገው ውጤት እስኪመጣ ድረስ በየቀኑ እንጠቀመዋለን። አጠቃቀሙ በደንብ የራስ ቆዳችንን እንቀባለን፣ ቀጥሎ እናሸዋለን። ከዛ ጸጉራችንን በደንብ እንቀባዋለን። ቢያንስ እስከ ግማሽ ቀን መቆየት አለብን። ከዛ እንታጠባለን። ለሁላችሁም ቢያንስ ለ3 ወር ተጠቀሙ ትላለሁ። ከዛ ያለውን ለውጥ ትነግሩኛላችሁ። ይህ ማወቅ ደጉ ነው። እኔ ረዴት ነኝ። ቻው